ሰላም ሰላም ውድ የኢትዮ ሀበሻ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? እያልን በድጋሜ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እንላለን። ያው ሰሞኑን በዓላት ነበረ። እሱን ታሳቢ በማድረግ ነው እንኳን አደረሳችሁ ያልኳችሁ። አሁን ከዛ በዓል ድባብ አልወጣንም ለማለት ያህል ነው። ግን በዚህ ሳምንት የአለፉ አሳዛኝም አስደሳችም ክስተቶች ነበሩ። በብዛት ያዘንበት በዓል ሆኖ ያለፈ ግን ያው ማክበር ስላለብን በዓላትን አክብረናል። ምንም እንኳን የጎደለ ሰው ቢኖርም ነገር ግን ያው ዕጣ ፈንታ ስለሆነ ተረኞች እየጠበቁ መሄዳችን አይቀርምና እንግዲህ ለነዚህም ነፍስ ይማር ከማለት ውጭ ሌላ አማራጭ የለንም። ለኢትዮጵያ ሕዝብም በሙሉ መጽናናትን እንመኛለን፣ ለቤተሰቦቹም። ግን ባለፉት ይሄ በነፃነት ሞት ምክንያት የታዘብናቸው አንዳንድ ጉዳዮች አሉ። እነሱን እናነሳለን። እንዲህ በተዘጋጀውና በአዲሱ ስቱዲዮአችን ስራችን ጀምረናል። ባለፈው እንደነገርኳችሁ ጠንካራ ስራዎችን የምንሰራበት ስቱዲዮ ነው። አንዱ ይሄ ከቲቪ ሾው ወይም ከዩቲዩብ ቻናል አንዱ በደንብ የምንሰራበት እና ባለሙያዎችን የምናቀርብበት ለእናንተ ለተመልካቾች የተለያዩ ሀሳቦችን ይጠቅማሉ የምንላቸውን የምናደርስበት ሰውኛ የሚሸቱ ፕሮግራሞችን የምናዘጋጅበት ስቱዲዮአችን ነው። ስቱዲዮአችን እንደፈለግነው በኢትዮጵያ ወይም ይሄ የሀበሻ ቃና እንዲኖረው ተደርጎ የተዘጋጀ ነው። ውድ አድማጭ ተመልካቾቻችን በዚህ ስቱዲዮ እንግዲህ የመጀመሪያ ፕሮግራማችን ዛሬ ለማዘጋጀት ወደናል። ይህን ስናዘጋጅ ግን ቀደም ብዬ እንደነገርኳችሁ ከነፃነት ሞት ጋር ተያይዞ አንዳንድ ያየናቸው ከኛ ባህል ጋር ማይሄዱ ብዙ ጥቅም የሌላቸው እርባና ቢስ የሆኑ ነገሮችን ያየንበት አለ። ይህም ሲባል እንግዲህ የመጀመሪያ ማየት ወይም ኮሜንት ማድረግ የምንፈልገው በአርቲስት ገነት ንጋቱ ዙሪያ ነው። አርቲስት ገነት ንጋቱ የመጀመሪያ ቪዲዮዋን ሰርታለች። ሁለተኛ ቪዲዮም ደግሞ አከታትላ ሰርታለች። የመጀመሪያ ቪዲዮ እንግዲህ በነፃነት ወርቅነህ ሞት እሱን ገብታ ላይቭ ለማስተላለፍ የሞከረችበት አንዱ ነው። እንግዲህ እሱን እሷ እያለች ያለችው ሁለተኛ ቪዲዮዋን ስትሰራ እንደሰማናት እንግዲህ ነገሩ ኢንሲደንስ ነው እንጂ እኔ አስቤበት ምናምን አይደለም፣ ፕሮግራም ሰራ ነበረ ነው ያለችው። እሱ ግን እንዳልሆነ ብዙ ማሳያዎችን ማቅረብ እንችላለን። እንግዲህ ከኢንተርቪዋ ማየታችሁት ሰምታችሁት ከሆነ ምናልባት የታዘብነው ነገር በደንብ ተዘጋጅታበት ጥቁር ለብሳ አርቲስት ደረጀንም ኢንተርቪው ስታደርገው ኦልሬዲ ተዘጋጅታበት እንደሆነ የሚያሳብቅ ነገር አለ። በጣም የሚያበሳጨውና በጣም የሚያናድደው ከአርቲስት ደረጀ ጋር ኢንተርቪው ያደረገችው አርቲስት ደረጀ እዛ ያስቡት ሬሳ ታቅፎ እሷ የፈለገችው ወይም ደግሞ እንዲናገርላት የፈለገችውና አስገፋፋው የነበረው ሞቲቭ ወደየት እየወሰደችው እንደሆነ ደረጀን የምናይበት ነው። ደረጀ እንግዲህ በጣም ተበሳጭቶ ሲናገር የነበረው እሱን ለማዳመጥ ሞክረናል። በቃ ይህ ስግብግብነት ነው ያላት ቃል በቃል። እኛም ከዚህ የዘለለ ነገር ልንላት አንችልም። ደረጀን ልታናግረው ወይም ደግሞ እንዲናገርላት የፈለገችው አይነት መንገድ ነበረ። እንግዲህ አስቡት። ይሄ በቃ ፍጹም በቃ የኢትዮጵያ ባህል እንዲሁ ሲጀመር ማለት ነገሩን እጥፍ ድርብ ያደረገው ወይም ደግሞ እንድንበሳጭ ያደረግንበት በገነት ንጋቱ ላይ መስራቷ ብቻ አይደለም። ምናልባት እኛ የምናውቀው የነፃነትን በአድናቂነት ነው፣ በተመልካችነት ነው እና እኛ እንደዛ ባዘንበት የኢትዮጵያ ሕዝብ እንደዛ ባዘነበት ሁኔታ እሷ ግን የሙያ አጋሯ
አብሯትም ሰርቶ ሊሆን ይችላል እንግዲህ አላውቅም። እሱ ግን አትሊስት በአንድም በሌላም የሙያ አጋሯ ነው ባልደረባዋ ነው እና የስራ አጋሯ ላይ እንደዛ የተዘባበተችበት ወይም ደግሞ ላይ ለመስራት የሄደችበት ርቀት እጅግ በጣም የሚያምነው ነገር እሱ ነው ማለት የኢትዮጵያን ሕዝብ በተመልካች በአድናቂነት እንደዛ ሲያሳዝን እሷ ደግሞ የሄደችበት ባይዘው ወይ የገነት ንጋቱ እኔ ብዙ ነገሯ ይሄ ማለት አባቴ ታሞብኛል ብላ ላይ ገብታ ሾስት አክት ስታረግ የነበረች ሴትዮ ናት። ወደኋላ ታሪኳን ለማየት ሞክረናል አሁንና በፊትም የቤተሰቦቿን ገመናም እየወጣች አደባባይ ላይ ስትዘረግፍበት የነበረው ነገር አንዳንዱ ነገር ጓዳ ላይ የሚቀር ቤት ውስጥ የሚቀር ነገሮች አሉ። ግን አሁን ምንድነው አይ ቲንክ ይሄ ድህነቱን ነገሮችን አደባባይ ይዞ መጥቶ የሰውን ገመና ሁሉ ሳይቀር ወደ አደባባይ ይዞ መጥቶ የኤሌክትሪካሚ ሳንቲም ለማግኘት የሚሮጥበት መንገድ እጅግ በጣም በተለይ ከእንደዚህ አይነት ታዋቂ ሰዎች ጥሩ ስራ ሰርተዋል ብለን ከምናስባቸው ሰዎች ደግሞ እንደዚህ አይነት ነገር ሲሆን እጅግ በጣም ያማልና ምክንያቱም ገነት ንጋቱን አርአያም ያደርጋት ብዙ ወጣቶች ብዙ ከሷ በታች ያሉ ሰዎች አሉና ለነሱ ምንድነው እያስተማራቻቸው ገንዘብ ኦልሬዲ በዛም ሊሆን ይችላል በዚህም ብቻ ግን ኦን ዘ ዌይ የቤተሰቦቿን ገመና ኮንተንት እያደረገች ስትሰራበት የነበረው መንገድ ብዙ ማይመች ነገር ነው። አሁን ደግሞ አብሶ በነፃነት ወርቅነህ ላይ እንግዳ አስቡት በሞተ ሰው ላይ ገብቶ ገና ሳይቀበር ሬሳው ገና አዲስ ሬሳ ላይ ገብታ ላይ ለማስተላለፍ የሞከረችበት መንገድ በጣም ይቅርታም ብላለች። የይቅርታ ቪዲዮዋን በራሱ ሌላ ኮንተንት ፍለጋ ነው የሚመስል እና የቲክቶክን ምናምንም ለቀዋለች። ካዘነች ከተጸጸተች በቃ ንስሐ ትግባ። የኢትዮጵያን ሕዝብም በዚህ አይደለም መካስ ያለባት እየመጣች አሁን ድጋሚ እንግዲህ ኮንተንት ልታረግ ነው የምትፈልገው። እንግዲህ እኛ የሷን እንትን ይዘን የራሳችን ኮንተንት ክሬት ለማድረግ አይደለም እያሰብን ያለን ቢኮዝ አትሊስት ተመልካቾች ነን እኛ። ግን እንደዛ ባታረግ እሷ እኔ እመርጥ ነበር እወድ ነበረ። በቃ ብዙ ነገር አለ ብዙ ሰርታ የምታገኝበት መንገድ አለ እና እንደዚህ አይነት ኤቨንቶችን ፈልጎ ግን ወደዚህ ማምጣት እጅግ በጣም ያበሳጫል። እንግዲህ ገነት ንጋቱ እግዚአብሔር ወደ ቀልብሽ ይመልስሽ ነው የምንለው። ከዛ ውጭ ግን እንደገና እየመጡ ተሰጥቻለሁ ምናምን ብሎ ያለቀሱ ላይ ከመስራቱ በዘለለ ደግሞ ለፈጣሪሽ ንገሪው እና ንስሐ ግቢ። በቃ እንደዛ ነው ልልሽ የምችለው እንጂ ኮንተንት ፍለጋ እየሄዱ አይ ዶንት ኖ አሁን አንዳንድ ሰዎች እንደሚሉት ከባልሽ ጋር ራሷ ከባሏ ጋር ራሱ ታሪቅ ያለው ያለችበት እኔ ኮንተንት ፍለጋ ነው የሚመስል ማለት አሁን እኮ ገነት ንጋቱ ይቀራት እንግዲህ አስቡት። ኦፍ ኮርስ ገነት ብቻ አይደለችም። አንዳንድ የቲክቶክ ቪዲዮ ወይም ደግሞ የዩቲዩብ ሸቃዮች ወይም አሁን ላይ ይዞት እየመጡ ያሉ ነገር እጅግ በጣም ገመናን የሚያጋልጥ ኦልሬዲ ኤቭሪቲንግ አደባባይ ወጥቶ የምናይበት ዘመን ላይ ደርሰናል። አሁን የቀረን ምናልባት ከባሌ ጋር ኦልሬዲ ዝግጅታችን ጨርሰናል፣ ወደ መኝታ ክፍል ልንገባ ነው፣ ስራ ልንጀምር ነው እና ተመልከቱን ብሎ እሱን ላይ መልቀቅና ማሳየት ነው የቀራቸው አንዳንድ ሰዎች ማለት። ከዛ ውጭ ያለው ነገር እጅግ በጣም አሳሳቢ የሆነ ያለው ጉዳይ ነው። ምክንያቱም የኢትዮጵያ የራሷ ገመና አላት። ይሄን ገመና የሰዎችን ገመና እያወጡ አደባባይ መልቀቅ እጅግ በጣም ነውር ነው። ገነት ንጋቱ እንግዲህ እግዚአብሔር ወደ ቀልብሽ ይመልስሽ ነው ማለት የምንፈልገው። ከዛ ውጭ ግን አሁንም በተመሳሳይ መልኩ አንድ ፕሮቴስታንት ነኝ ዋይ ይሄ ምንድነው የተልከሰከሰ ቤት ውስጥ ስንት ገመና ስንት ነገር ስንት ነው ሸፍኖ ልክ አደባባይ የመጣ ባፉ እየለፈለፈ ኢየሱስ ኢየሱስ እያለ የሚቅለበለብ የዘመኑ ያፈራው ሌባ አለ። ይሄ እንዳልክ ዘነበ የሚባል ልጅ እሱ ደግሞ አሁንም በሞቱ ሰዎች ላይ ኦልሬዲ ፍርድ እየሰጠ በሚመስል መልኩ የነፃነት ወርቅነህን መሞት ሲኦል ነው ወይስ ገነት ነው የሚገባ አይነት ፍርድ እየፈረደና እየተዘባበተበት ያለ ቪዲዮ ለቋል። እሱ በዛው በትኩስ ሬሳው ላይ ማለት ነውና ኦፍ ኮርስ እነዚህ ነገሮች እንግዲህ አሁን ይሄ ከግሎባላይዜሽኑ እንዳለ ሆኖ ግን የአንዳንድ መንግስታት ጥብቅ የሆነ የራሳቸው ሩል ይከተላሉ። በተለይ በራሳቸው ባህል ወግ ላይ እንደ ኩዌት መውሰድ እንችላለን።
እንደ ኢራን ያሉ ባህሮችን ራሻ ያሉ ባህሮችን መውሰድ እንችላለን። ብዙ 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 ባህሮች አሉ በቃ የማይነኩ ማለት ነው። ይሄ ቀይ መስመር የሚሉት አለ። ኢትዮጵያ ውስጥ ግን ሁሉ ነገር አሁን በዘፈቀደ በሌሎች አገሮች ይሁንታ መልካም ፍቃድ የሚመስል ነገር አለ። በተለይ በምዕራባውያን ማለት ነው። እና የነሱ ተጽዕኖ ኢትዮጵያ ውስጥ ይሄ ምንድነው ቁጥጥር አልባ የሚመስል ነገር ነገሮቹ በጣም ስር የሰደዱ አሁን በጣም እየተበላሹ ያሉ ነገሮች ናቸው። እንዲሁ ፕሊስ እንዳልክም ወደ ቀልብ ይመልስን። በተለይ አሁን አጥብቄ ማወግዛቸው እነዚህ የፕሮቴስታንት እምነት ተከታዮች መጤዎች ነባሮችን ፕሮቴስታንት እምነት ተከታዮች አይደለም የነበሩት አብረውን የነበሩ ጎረቤቶቻችን የነበሩ እናውቃቸዋለን። በጣም ዲስፕሊን የሆኑ የእውነት እግዚአብሔርን የሚያመልኩ በቃ የአስተምሮ ልዩነት እንኳን ቢኖረን ግን የእውነት ፈጣሪን የሚያመልኩ ፕሮቴስታንቶች እንዳሉ እናውቃለን። በተለይ የድሮዎቹ። አሁን ግን የፕሮቴስታንትን እምነት ወደ ገንዘብ ወደ ማቴሪያሊስቲክ የቀየሩበት የማርክሲስት ፍልስፍና ኢትዮጵያ ውስጥ በጣም አስቸጋሪ ሆኖ እየበጠበጠን ያለ ጉዳይ እና በተለያየ ጊዜ ቅርጹን እየቀየረ የግለሰቦችን ፊት እየቀያየረ እየመጣ በሞቱ ሰዎች ላይ በቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚዘባበቱበት ነገር ሊገታ ይገባዋል እና እነ በጋሻው ምን ሲሉ እንደነበር እናስታውሳለን። እነ ትዝታው አሁንም ድረስ ምን እያሉ እንደሆነ እናውቃለን። ይሄ ደግሞ እንዳልካቸው የሚባል ደግሞ ገና አዲስ ገንዘብ ፈላጊ መጥቶ ምን እያለን እንደሆነ ምናውቀው ነው። እንግዲህ እነ ማስተዋል አደባባይ ላይ ወጥቶ ምን እየለፈለፉ እንደሆነ ምናውቀው ነውና እነዚህ መጤዎች ትንሽ አደብ ብትገዙ መልካም ነው ለማለት እንወዳለን። ሌላው ግን እጅግ በጣም እኔ እንደ ብስራትም እንደ ጥሩ ነገርም ምናልባት እንደ መረጃም ላጋራችሁ የምችል በጣም ደጉ በጣም ሩሩ እውነት እግዚአብሔር መንገድ የተከተለው በጣም የምንወደው ወንድማችን ማስተር አብነት እንግዲህ የመጀመሪያ ኦፕሬሽኑን ወይም የመጀመሪያ ሰርጀሪውን ተሰርቶ በሰላም ወጥቷል። ቀጣይ ስቴፖች አሉት ሚላውን እንግዲህ በማህበራዊ ድረገጹ አጋርቶናል። እንደምታስታውሱት ሲታመም ጀምሮ ጸሎት እንዲያደርግለት የኢትዮጵያ ሕዝብ ያሰነመኝ ስናደርግ ነበር የበኩላችን ቢኮዝ ጸሎት ከማድረግ ውጭ ሌላ አማራጭ ስለሌለን ነው። ስለዚህ አሁንም እግዚአብሔር ጨርሶ እንዲምረው ሁሉም የኢትዮጵያ ማህበረሰብ የድሆች አምላክ እንዲታደገውና ወደ ነበረበት ስራው ተመልሶ ድሆችን እንዲረዳ ሰዎችን እንዲያግዝ እግዚአብሔር ጨርሶ እንዲምረው ጸሎታችሁን አድርሱለት ማለት እንወዳለን። እንግዲህ ወደ ውጭ ሀገር ሄዶ ሕክምናውን መከታተል ከጀመረ በኋላ የመጀመሪያ ቀዶ ጥገናውን አከናውኖ በሰላም እንደወጣ ነግሮናል። አሁንም ቀጣይ ስቴፖች ይኖራሉ። እነሱን ደግሞ ጨርሶ በተሳካ ሁኔታና ወደ ሙሉ ጤንነቱ የሚመጣበትን የሕክምና ስራ ተሰርቶለት እንዲመለስ ወደ ሀገሩም ወደሚወዳት ወደ ኢትዮጵያ እንዲመለስ ጸሎታችን ነው፣ ምኞታችን ነው። ውድ አድማጭ ተመልካቾቻችን እናንተ ግን ስታዩ በምትችሉት መጠን ሳብስክራይብ እያደረጋችሁ ላይክ፣ ሼር እያደረጋችሁ አጋሩልን ዘንድና ቪዲዮውን ከፍ ታደርጉት ዘንድ እንለምናችኋለን። ውድ አድማጭ ተመልካቾቻችን የዛሬው ፕሮግራማችን ይሄ ነበረ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች አጋሩልን። እንወዳችኋለን። ባይ ባይ።